ነቢይ ባልደረቦች ሪድዋኑላሂ ዓለይሂም ከነቢ ዓለይሂ ሰላቱ ወሰላም ልክ ቁርአንን እንደሚማሩትኝ ዱዓንም ይማሩ ነበር እና ወር የመጀመሪያው የዓመቱ የመጀመሪያው ወር በሚገባ ሰዓት እንዲህ ብለው ዱዓ ያደርጉ ነበር ሰሐበተል ኪራም። አላሁመ አድኺልሁ ዓለይና ቢልአምኒ ወልኢማን ወሰላማ ወልኢስላም ወጅዋረን ሚነ ሸይጣን ወሪድዋኑ ሚነ ረሕማን ብለው ዱዓ ያደርጉ ነበር አሉ። እኛም ይህን ወር አላህ የሰላም የበረካ እንደዚሁም የራሕመት ወር እንዲያደርግልን አላህን ልንጠይቀው ይገባል። እንደዚሁም መግፊራን የምናገኝበት ከዙለል ማዕስያ ከወንጀል ዝቅተኝነት ወደ ጣዓ ከፍተኝነት አላህ እንዲያስገባን አላሁ ተባረከ ወተዓላ ልንጠይቀው ይገባል። በቻልነው ያህል ይህንን ወር ኸይር ነገር ኸይር ስራ እየሰራን በተለያዩ ዒባዳዎች ልናሳልፈው ይገባል። አላህ መልካም ነገር እንዲወፍቀን ማለት ነው። አላህ ወፍቆን ደግሞ ከሱብሒ በኋላ ተነስቶ ሰውየው 113 ጊዜ ቢስሚላሂ ራሕማን ራሒም የሚለውን የሚጽፍ ሰው አላሁ ተባረከ ወተዓላ በዛ ዓመት ላይ ሪዝቁን ያሰፋለታል ይላሉ ዑለማኡል ኪራም ማለት ነው። ጽፎ ማለት ነው የሚተኛበት ራሱ ጋር ይሰቅለዋል ማለት ነው። እና ይህንን መልካም ነገር ልንሰራው ሼር ልናደርገው ይገባል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።